ማታ ተኝታችሁ የእግራችሁ ባት አካባቢ ወይም ደግሞ ጣቶቻችሁ ላይ በጣም የሚያም የጡንቻ መኮማተር አጋጥሟችሁ ያውቃል? በጣም ብዙ ሰዎች ላይ ኮመን የሆነ የጡንቻ መሸማቀቅ ነው እና ኖክቹርናል ሌግ ክራምፕ እንለዋለን። ይሄ ነገር ብዙ ሰዎች ላይ ያጋጥማል። በተለይ ተለቅ ያሉ ሰዎች ላይ፣ ነፍሰ ጡር ሴቶች ላይ እንዲሁም ደግሞ ቀኑ ሙሉ የሚቆሙ ሰዎች ወይም ደግሞ በጣም ስትሬኒየስ የሆነ ኤክሰርሳይዝ የሚሰሩ ሰዎች ላይ ያጋጥማል። የዚህ ምክንያቱ ምንድነው? አብዛኛውን ጊዜ በጣም ረጅም ሰዓት ያለ ሪላክሴሽን ያለ ስትሬቺንግ ረጅም ሰዓት መቆም ወይም ደግሞ የማይሆን የሆነ አቀማመጥ ለምሳሌ እግራችንን አጣጥፈን መቀመጥ እንደዚህ አይነት ነገሮች መንስኤ ሊሆኑ ይችላሉ። በተረፈ ደግሞ በቂ ውሃ ወይም ደግሞ በቂ ፈሳሽ አለመውሰድ በራሱ አንደኛው ምክንያት ነው። ሌላው በቂ ስትሬቺንግ ኤክሰርሳይሶችን አለመስራት ወይም ደግሞ የሰውነታችን ራሱ ኤሌክትሮላይቶች ለምሳሌ ይሄ ማግኒዥየም፣ ፖታሺየም፣ ካልሺየም የምንላቸው ኤሌክትሮላይቶች ኢምባላንስ በሚኖርበት ጊዜ ይሄ ነገር ይመጣል። በተጨማሪ ደግሞ ኮመን ባይሆንም እንደ ስኳር የመሳሰሉ የተለያዩ ህመሞች ለዚህ አጋላጭ ሊሆኑ ይችላሉ። ለዚህ መፍትሄ የሚሆነው ምንድነው? በተለይ ረጅም ሰዓት ቆመን